ሻሎም ሻሎም የተከበራችሁ ቅዱሳን እንደምን አላችሁ? እኔ ፓስተር ታዲዮስ ይባላልው። መልካም ዜና፣ አዲስ የምስራች ይዤላችሁ ዛሬ ብቅ ብያለሁ። የጌታ ሰላምና ጸጋ ይብዛላችሁ። የእግዚአብሔር ቃል የምናገረውን አንድ መልእክት ይዤላችሁ መጥቻለሁ። ዘጸአት ምዕራፍ 12 ቁጥር 31 ላይ እንዲህ ብሎ ይናገራል። ሌሊቱን ጠርቶ ሙሴንና አሮንን ጠርቶ ፋርዖን እንዲህ አላቸው፣ ውጡ፣ ሂዱ፣ ሕዝባችሁን ይዛችሁ እግዚአብሔር ወዳየላችሁ ተከናወኑ፣ ውረሱ ብሎ ፈቀዳቸው። ፋርዖን የእስራኤልን ሕዝብ በባርነት ያሰረ ተጽዕኖ ፈጥሮ የነበረ ሕዝቡን እንዳይወጣ ይሄ ሕዝብ ከወጣ ከማን እኔ እኖራለሁ የሚል ሰው ነበር። እግዚአብሔር አዞት እግዚአብሔር ቅጣቱን ሲያበዛበት የእግዚአብሔር ቁጣ ሲበዛበት የእግዚአብሔር መቅሰፍት በቤቱ የበኩር መመታት ሲሆንበት ፈቀደ። አሁን የምናገራችሁ የመልእክቴ ዋና ሐሳብ ከልካዩ ፈቅዷል። ከልካዩ ስለፈቀደ የተከለከለ የታገደ የታሰረ አይድም አይወጣም የተባለ ከልካዩ ወድቋልና ተሸንፈዋልና ተገርፈዋልና ተቃጥተዋልና የግድ መውጣት አለባቸው፣ የኛ ሰላም እንዲኖር መውጣት አለባቸው ብሎ ተናግረዋልና የእግዚአብሔር እጅ ሲከብድበት ፈቅዷልና የታገደው የታሰረው እንዳይወጣ የተከለከለ ሕዝብ እንዲወጣ እግዚአብሔር አፍ እግዚአብሔር ቃል አውጥቷል። ስለዚህ መልእክቴ ምንድነው? በሰዎች የተከለከላችሁ እግዚአብሔር ያየበትን እንዳትደርሱ በተጽዕኖ ስር የሆናችሁ ያዘናችሁ ነገራችሁን በአራት ነጥብ የዘጋችሁ ተስፋ ይቆረጣችሁ አንድ መልእክት አለኝ። ከልካዩ ከፊታችሁ ወድቋል። ተጽዕኖ ፈጣሪው ከፊታችሁ ተነስቷል። እግዚአብሔር ለእስራኤል ሕዝብ የተናገረው ቃል ዛሬም ቢሆን ይህንን ቪዲዮ ለሚከታተል ይህን መልእክት ለሚሰማ መልእክቱ ጆሮ ላይ ለሚደርሰው እናገራለሁ። መውጣት ይሆንለታል። ተፈቅዶለታል። የሚያግደው የለም፣ የሚያቆመው የለም። ይሄዳል፣ ይወርሳል። እግዚአብሔር ያየውን ደርሶ ይወርሳል፣ ይቀበላል። በጌታ በኢየሱስ ስም በተቀበሉት ላይ ይሄን መልእክት አጸናው። ሻሎም